የኮምፒውተራችሁን ተለቅ ያለውን ሃርድ ዲስክ ወይም ደግሞ ሃርድ ድራይቭ ወደምትፈልጉት ጂቢ እንዴት ከፍላችሁ መጠቀም እንደምትችሉ ላሳያችሁ። መጀመሪያ ከኪቦርዳችሁ ላይ ዊንዶውስ ኪን እና ኤክስን አንድ ላይ ተጫኑ። ከዛም በማስከተል ከይን ስትጫኑ ወደ ዲስክ ማኔጅመንት ይወስዳችኋል። ከዛም ወረድ ስትሉ እዚህ ጋር ከኮምፒውተሩ ጋር የተገናኙትን ሃርድ ድራይቨሮች ወይም ደግሞ ፍላሽ ካርዶች በዝርዝር እዚህ ጋር ያመጣላችኋል። አሁን እናንተ መክፈል የፈለጋችሁት ሃርድ ድራይቨር ጋር ሄዳችሁ ራይት ክሊክን ተጫኑ። ከዛም ወደ ታች ወረድ ስትሉ እዚህ ጋር ሽሪንክ ቮሊዩም የምትላለች እሷ ጋር ሄዳችሁ ክሊክ አድርጉት። ከዛም እዚህ ጋር ወረድ ስትሉ ኢንተር ዘ አማውንት ኦፍ ስፔስ ቱ ሽሪንክ ኢን ሜጋባይት የሚለው ጋር እናንተ እንዲከፍላችሁ የፈለጋችሁትን ጂቢ ወደ ሜጋባይት ቀይራችሁ እዚህ ጋር ማስገባት ይኖርባችኋል ማለት ነው። ይህም ማለት 1 ጂቢ 1024 ሜጋባይት ስለሆነ የፈለጋችሁትን ጂቢ በ1024 እያባዛችሁ እዚህ ጋር ማስገባት ይኖርባችኋል። እኔ ለምሳሌ ወደ 400 ጂቢ እንዲከፍልልኝ ነው የፈለኩት። ስለዚህ 400 ሲባዛ 1024 ጥለዋለሁ ማለት ነው። ከዛም እዚህ ጋር እንደምታዩት 4009600 ይመጣልኛል። ስለዚህ እሱን እዚህ ጋር አስገባለሁ ማለት ነው። ከዛም ወረድ እንልና እዚች ጋር ሽሪንክ እንለዋለን። ከዛም እዚህ ጋር እንደምታዩት አናሎኬትድ ብሎ ያስገባነውን ጂቢ ከፍሎ ያስቀምጥልናል። አሁን እሱ ጋር ሄደን ራይት ክሊክ እንጫናለን። ከዛም ኒው ሲምፕል ቮሊዩም የምትለው ጋር ሄደን ክሊክ አድርገን ይሄንን ኔክስት ብለን እናልፈዋለን። አሁንም ይሄንን ኔክስት እንለዋለን። ከዛም እዚህ ጋር የፈለግነውን ሌተር እንመርጥለታለን። ከዛም ኔክስት እንለዋለን። ከዛም አሁንም እዚህ ጋር ስም መስጠት ከፈለግን ማስገባት እንችላለን። እዚህ ጋር የምንፈልገውን ስም ካልሆነም እንዲሁ እንዳለ መተው እንችላለን። ከዛም እቺ ቼክ መደረጓን ካረጋገጥን በኋላ ኔክስት እንለዋለን። አሁን ስራችን ሙሉ ለሙሉ ስለጨረስን ፊኒሽ እንለዋለን ማለት ነው። ከዛም እንደምታዩት በቀላሉ ወደ ምንፈልገው ጂቢ ከፍሎ ያስቀምጥልናል ማለት ነው። ይህ ቪዲዮ ምናልባት ከጠቀማችሁ ላይክ እና ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ።